ፎሎ ሲነሳ አትሄዱ። ከዛ በኋላ ብሎክ ስትደረጉ ፎሎ ስትደረጉ የሆነ ነገር ሲደረግ ለምን ለኔ ከሆነች ማለት ነው። ለኔ ከሆነ ወይ ለኔ ከሆነች ለኔ ብላ ከሆነች ለምን ስልኩ ሽንት ቤት አይጥልም? ብሎክ ይዛት ብሎክ ስለሆነ ሽንቷ ስልኳን ሽንት ቤት ይጣል። ምንም ችግር የለውም። አይ ለማንኛውም ሳኒ በእናትሽ ስለ እነሱ ነገር አታውሪ። ሄዳለሁ ያለ ሰው መንገድ ከኔ ይደልይታል። የምር ልደታለሁ ሁላችሁም ግልጽ ነው። የምን ልደት ነው? ነገር ለመቀየስ ነው። የምን ልደት ነው የሚታወሪ? ሴትዮ ሳሚ ዝም በያንቺ እንትና ማለት ነው። ፍቅር ማለት ነው። ሲጀመር እኮ እኔ ተሳድቤ ሰድባኝ እኮ ነው የወጣሁት እዛ። እነሱ እኮ እኔ ራስ ወጡኝ። ገብቶሻል አይደለ? ሁላችሁ ነው እኔ ቤት እዚህ እኔ የምትወዱ ነው። እኔ የምትወዱ ልጆች ነው። እሺ እኔ ቤተን ከፍታለሁ። ልደቴ ነው። አንቺ ወቼ ልንጀ ምጩ ሙሉጩ ሁሉ ቁጩ እና እኔ ጨርስ ብዬ ነው አልጨረስኩም። እኔ ሸቃላ ስለሆንኩ እኔ ልትለቁ በጭራሽ ሀይሚ ይሄት ነች ከተባልሽ ሰውን አትዘግዝቂ። ማን ዶክተር አለ ፍቅሩን ሸቃላ ነው ገባሽ አይደለ? ማንንም ሰው አትዘግዝቁ። በቃ ማንንም ኮሜንት ደግሞ አታሽከባጥሩ። ኮሜንት እየጻፈው ይሄ የሆነ ድምጽ መጥፎ ድምጽ እያወጣ የሚፖስተው እነዚህ አስመሳዮች አታድርጉ እናንተ። እሺ እኔ ፍቅሮች ሀይሚ ፕሮፌል አደረገችው አስመሳዮች ያድርጉ። እነዚህ ሁሌም አስመሳይ ናቸው። ገባችሁ አይደለ? ግን ሌሎቹ ምንም አታድርጉ። መጥፎ ነገር አታድርጉ። ገባችሁ? እኔ ፍቅሮች መጥፎ ነገር አታድርጉ። መጥፎ ነገር አትፖስቱ። ምንም አያዋጣም። ገባችሁ? ምንም አያዋጣም። ሁላችንም ሞች ነን። ይሄ አሽቃባጭ ሁሌም እያስመሰለ መሞቱ መቼ እንደሆነ አይታወቅም። ስለዚህ እናንተ ይዛችሁ ወደፊት እንጂ ወይ ሳኒ ሁሉን ወይ ቦቼንም ግንጃይንም ሃይሚንም ቦቼንም ላሳውንም ፍቅር ደግሞ ቦቼ ትላለች። ቦቼ ምን አገባሽ? ማን ነው ቦቼ ሲል ሁሉንም የሁሉንም አጥተን ማለት ነው። ሳኑ ወንድሜ እሷም እህቴ በኢትዮጵያነት ያኖረኛል የሚለው ዘፈን ላይ ፍቅር የምለው ሳንዬ ችግሩ የሃይሚቶች እንዲበጣበጡ አልፈልግም እና አንቺና አመፀኛው የተነጋገሩ በውስጥ እንፍታ። ላላ እኔ ችግር እንዲሰፋ አልፈልግም። ገባ እቺ ሁዚር የምትባለውን በርልቂያት ዱንያ እንትን ካለሽ ካቹ እናንተ አዋቂዎች አይደላችሁ እንዴ? አሁን አቁሙና በውስጥ ፍቱ። ሌላ ነገር እየመጣ ነው። ሌላ ቦታ ላይ ሰምቻለሁ። አሁን ይሄንን ወሬ እንዳታወሩ ጸጥ በሉ። እኔ በጣም አብጄ ነው የመጣሁት ሌላ ቦታ አይቼ። ከዚህ በኋላ ጸጥ ብላችሁ በውስጥ እንደው በጌታ ይሽሻለሁ። ትሰደባለች። በቃ ዝም በይ። አመፀኛ ነች ነገር እያመጠችው። አንደኛ ሃይሚቶች ሰደባችሁ ትላለች። አንደኛ ደግሞ እየሰደበውን እያመጠች ደግሞ ምን ችግር አለ ይቅርታ ከተባለ ትላለች። አንደኛ ደግሞ ሊሄድ ነው እኔ ፕሮፌልን ሊቀይሩ ነው ትላለች። ትሄዳ በቃ ምን ትሰራለች? ማሄድ ነው። ሳንዬ ምን እንደሆነ ታውቂያለሽ? ይሄን ነገር አሁን እኮ እኔም ማነሳው ነገር አለ፣ እዛ ውስጥ የምናወራው ነገር አለ። ምንም አላወራችሁም። ከኔ ወሌ እኔ ከማንም ጋር ልተጣላ ችግሩ እንዲጠብ በውስጥ እንፍታው። ግድ የለሽም ሳንዬ። የማሄድ ከፈለገ ሰው እኮ ማሄድ ነው። እሷ አይደል እንደ ነገር ያመጣችው። ሰላም፣ እንዴት ዋላችሁ? እንዴት አደራችሁ? የኔ ጠንበለል እህቶች። ሳፊዬ እንዴት ነሽ? ደህና ነሽ? እኔ ደህና ነኝ። ደህና ናችሁ? ሰኒ እንዴት ነሽ? ደህና ነሽ? አታሪም? ደህና ነኝ እግዚአብሔር ይመስገን። እያወራሁ ነው። ምን ሆናችሁ ነው? እንዴት ናችሁ? ቆይታ፣ ስራ፣ ጤንነት ሁሉ ሰላም? አመጣል እንዴት ነበር? ሰላም ካልጠይቄ ነው እንዴ? ጭራሽ ዛሬ የተኛው ብላችሁ ነው የገባሁት። ሰላም ልበላችሁ። ዛሬ የተኛው ብለውን ተፈቶ ነው አይደለም? ምን አጋብቶኛል? አንቺ እንዴት ዛሬ ሰኒ ባይ ባይ። እኔ ነገር ፍለጋ ሳይሆን ሰላም ልላችሁ ነው የመጣሁት። ሰላም ብያችሁ ልውጣ። ሰላም አቢ፣ አንቺ ከዚህ በፊት እየጠፍተሽ ነበር። የኔ እናት እየጠፍተሽ ነበር። ፍቅርዬ እንዴት ነሽ? ደህና ነሽ? ፎሎ አይደለሽም ለኔ የት ሄደሽ ነው? ኧረ ፎሎ ነኝ። እኔም እኮ በውስጥ እያልኩ ነይ ግቢ አቡዬ።
አካውንት ቀይረሽ ነው? ይኸው ፎሎ መልሽልኝ። አካውንት ቀይረሽ ነው? ታዲያ አይደለም፣ አልተቀየረም። የድሮ ነው ወላሂ። ለዚህም የድሮ አይደለም፣ አካውንት ቀይረሻል። የለም እና 6 ወር ሆነ። 6 ወር ከዛ በኋላ አትገቢም? እኔ አልገባሁም፣ ላይቭም አልገባሁም። እየፖስትኩም ስላልሆነ ስለጠፋሁኝ አልተገናኘንም። ለዛ ነው። እኔ ደግሞ ኔትወርክ ምክንያት በ2 ቀን ሙሉ ላይቭ ገብቼ አላውቅም እና ዛሬ የተኛው ውርጋ ወሬኞች ዝም በይ ፍቅሬ። ዛሬ ልጆች ሮጦ ወደዛ ልጆቹ ዛሬ ዝም በይ ፍቅሬ። እኔ ራሴ አሁን ሄጄ ቲክቶክ ላይ የሆነ ነገር ፈጥሬ ልምጣ። 2018 እስከሚያልቅ ድረስ የሆነ ነገር ልምጣ። ሰላም እንዴት ነው? አቡዬ እንዴት ነሽ? እናት አለሁ። ደህና ነሽ? አለን። እንዴት ነሽ እናቴ? እና ሳንዬ በቃ ይኖድ ስሜው እኔ ከማንም ጋር የሚያወራት ችግር የለኝም። ገባሽ? እሷ ሄዳለሁ ብላለች፣ ትሄድ ነው እያልኩ እኔ ሂድ ውስጥ አስገብቼ እንድትሄድ አደርጋታለሁ። ትሄዳለች ነው የምልሽ። ቀብቶሻል አይደለ? ትሄዳለች። 139 ሰው ምን ይሰራል እዚህ ጋር? ኮፍሊንግ ሰምተሻል? ማከታይ አሁን እናንተ እንዳወራችሁ ብዛት አይደለም እሷ ያወራችሁ። እናንተም እኮ ገስት ላይ ያወራችሁ ነው እያለች ነው አይደለ? እሱ እንኳን አወራሁትና እሷ ትሄድ ሲጀመር ለኔ ብላ አይደል እንደ ፕሮፌል ያደረገችው። ለምን አልሄደችም? ለምን ቦቻ አድናቂ አልሆነችም? እኔ እኮ አሁን ሳንዬ ማለት ነው አሁን 300 ደርሶ ይሄን ያህል በፍቅር ኑረን 300ን በደስታ ማሳለፍ ነው የሚሻለው ወይስ እዛ ሌላ ነገር? ለአንቺ ያለኝን እኔ ሀይሚ ፕሮፌል አድርጋችሁ እግዚአብሔርን ነው ብላችሁ ተቀዘቃችሁ ብሎክ ነው የሚያደርጋችሁ። ፈጣሪ ምስክሬ ብሎክ አደርጋችሁ። እኔ አልፈልግም። እነዚህ አስመሳዮች ናቸው ሰው የሚዘቅዝቀው። ገባችሁ? እኔ ብሎክ ነው የሚያደርጋችሁ። የምሬ ነው። ሳንዬ እኔ ለአንቺ ትልቅ ክብር አለኝ፣ ግን ሰው ሲጣላ የሌለ ስም ይሰጣል። አሁን እሷ እንግዲህ ይሄንን ስሜታዊ ሆና ነው ለእኛ ስም የሰጠችን። እኛ ደግሞ ለዛ ስሜት ስንል መሀል ላይ የሀይሚ ሂቶ እንትን ብሎ ሌላ ሰው እንዲስቅ አልፈልግም። እኔ በራሴ ማለት ነው። እኔ እኮ ማንንም ጋር አልጣለም እኮ እኔ እየነገርኳችሁ ነው። ንገራቸው። የምሬ ነው። ገባሽ? ማንም ጋር እንዲሁ በቃ እንዲዘቅዝቁ አልፈልግም። ገባሽ? ማንንም ሰው እንዳይዘቅዝቁ ሀይሚን እያነሳው ሌላ ሰው ዝቅ ሀይሚ እንደዛ እንድታደርጉ አትፈልግም። በቃ ፋክት። እኔን ከወደዳችሁ ማንንም አትንኩ ብላለች። ሚሊዮን ጊዜ ተናግራለች። በቃ ማንንም አትንኩ። ዝም ብላችሁ የሚያስመሰል ይሄ አስመሳይ አሽቃባጭ የእነሱ ወሬ እየሰማችሁ አንዱን ዝቅ አንዱን ከፍ ማለት ምን ማለት ነው? ሁሉም ሰው እኩል ነው። ከላ ሁሉም ሰው እኩል ነው። ሁሉም ሰው አንድ ነው። ለምንድን ነው አንዱን ዝቅ የምታደርጉ? አስተዋለሽ? አስቴሬት አለች በቃች እንዴ? ጨርሻላችሁ። አቡዬ ማውራት ከፈለጋችሁ አወሩ።